እርሳችሁ አለ ሉካትት እንደዚህ ማድረግ ብትፈልጉ እሲ ዘን ኔክስት ቶፒክ 2 ወይ ደግሞ ፓርት 2 ዘን ኔክስት ቶፒክ 3 ወይም ፓርት 3 ዘን ኔክስት ቶፒክ 4 ወይም ፓርት 4 just like this። ሰላም እንዴት ናችሁ? የሆነ ፕሮጀክት ሊሆን ይችላል። አንድ የሆነ ነገር ለአራት የተከፈለ ነገር ወይም አራት ፕሮሰስ ያለውን ነገር ግን መጨረሻ ላይ አንድ ነገር እንዲመሰርቱ የሚሆን ነገር ማቅረብ ብትፈልጉ እንዴት መስራት ትችላላችሁ? አንዳንዴ ስዎት አናላይሲስ ኦፍ ሰም ፕሮጀክት ሊሆን ይችላል። የሆነ 4 ስቴፕ ፕሮሰስ ሊሆን ይችላል። ሶ how can you design a PowerPoint slide just like this? እሱን ይሆናል ዛሬ የማሳያችሁ። ሶ ይህን ለማድረግ ኖርማሊ ፓወርፖይንታችሁን ትከፍታላችሁ። ኢንሰርት ሰርክል ፈርስት ሰርክል እናስገባለን። ሽፍት ተጫኑና ኢሊፕስ እንዳይሆንባችሁ ኖርማል ሰርክል እንዲሆን ሽፍት ተጭናችሁ ኖርማሊ ሌፍት ክሊክ ተጭናችሁ እንደዚህ መንቀሳቀስ ትችላላችሁ። ሰርክል ትሰራላችሁ ማለት ነው። ሶ በዚህ መንገድ አንቀሳቅሰን የምንፈልግባት ቦታ ላይ ካስቀመጥናት በኋላ ሰርክሏን ለአራት መክፈል መቻል አለብን። እሱን ለማድረግ ኢዚ ዌይ የሚባለው ነገር ኖርማሊ ይችኛዋን ኖርማሊ ሚድ ፖይንቶችን ማግኘት አለብኝ። እንደምታዩት ላይን መርጬ መጣሁኝና እንደዚህ ሳስጠጋው it shows the mid point። ስለዚህ እጅጋ ልምጣና ኖርማሊ እስከ እችኛዋ ድረስ ሀፍ ነው የሚሆነው። ከለሯን ልቀይራት። at the same time ሌላ ሀፍ ወይም ኳርተሩን ለማግኘት ሌላ እንደዚህ ደግሞ ሆሪዞንታል ስላለሁኝ ኮኔክት አድርጌ አሁንም ከለሯን ልቀይራት። በዚህ መንገድ መጥቶልኛል። ሶ አሁን መጀመሪያ ሰርክሉን ከመቁረጥ በፊት የምፈልገውን አይነት ዲዛይን መስራት መቻል አለብኝ። ሶ ሞር የተሻለ እንዲሆንልኝ ማለት ነው። ኦኬ ለሚ እኔ አሁን በዚህ መንገድ መረጥኩት። ሶ የሆነ ነገር እናሳምረው። ሶ ሜቢ ጀስት እንደዚህ ላድርግና ትንሽ ነገር ላሰማምርና ሞር የሚያምር እይታ እንዲኖረው ማለት ነው። ኦኬ ኋላ ፕሬዘንቴሽን ሬዲ እንዲሆን ማለት ነው። ሜቢ አክቹዋሊ በኋላም መቀያየር ስለምችል ዳዝንት ማተር። ኦኬ ናው አሁን የሚታዩኝ መስመሮች አሉ። በእነሱ ትክክል መቁረጥ ጀምራለሁ። ሶ ለመቁረጥ መጀመሪያ ሬክታንግል መርጥና በዚህ ትክክል አሰምራለሁ። ሉክ አሰምራለሁ። ሶ አሁን ይሄኛውን ሬክታንግል ሴሌክት እንዳደረኩኝ ኮንትሮል ተጭኜ ሰርክሏንም ሴሌክት ሳደርግ እዚች ጋር መርጅ ሼፕስ የምትል ነገር ትካፈታለች። ተመልከቱ። አሁን ይህን ዲሴሌክት ባደርገው ይቺ መርጅ ሼፕስ የምትሏ ፓሲቭ ወይም ኢንአክቲቭ ነው የምትሆነው። ስለዚህ መልሼ ክሊክ ሳደርግ እንድመርጥ ወይ ደግሞ መርጅ እንዳደርግ ትጋብዘኛለች። ሶ እቺ ጋር ልምጣና የሆነ ትሪክ ነው የምንሰራው። እዚህ ጋር ፍራጅመንት መከፋፈል ነው የምንፈልገው። ኦኬ መከፋፈል አንድ። ሶ በዚህ መንገድ እንደምታዩት ይሄኛውን የብቻዋን ሀፍ ሰርክል ማምጣት ይችላል። እንደምታዩት እችኛዋን ሀፍ ማለት ነው። ስለዚህ ለአራት ስለሆነ መክፈል የምንፈልገው ኖርማሊ ባክ ልበልና ሌላ ነገር ልጨምር። ኦኬ ሶ ይሄኛውን አሁንም ዱፕሊኬት ላድርገው ወይም ሌላ ሬክታንግል ላምጣ። ሌላ ሬክታንግል ላምጣና እንደዚህ አድርጌ ልሳል። ኦኬ ሶ አሁን ትሪክ ለመስራት ኖርማሊ ሁለቱን ሬክታንግል ሴሌክት ላድርግና ኖ ፊል አውትላይን ምንም እንዳይኖረው ላድርገው። ስለዚህ ኢንቪዚብል በሆነ መንገድ ብሬክ ማድረግ እችላለሁ ማለት ነው። ላይኖችን የተጠቀምኳቸው እነዚህ የመጀመሪያዎቹ ሰርክሉን እኩል ለመክፈል እንዲመቸኝ ነው። ሶ አሁን ባይ ዲፎልት ሁለት ሬክታንግሎች ሴሌክት እንደተደረጉ ናቸው። ኮንትሮል አሁን ሌላ ቦታ ተጭናችሁ ብትመጡ ኦኬ
let me choose selection pane ሶ ሬክታንግሎች አሉ እንደምታዋቸው ሬክታንግሎች አሉ። ኦኬ ሶ ሁለቱን ሬክታንግል ሴሌክት አድርጉ። ኮንትሮል ተጭናችሁ አሁን ኮንትሮል ተጭናችሁ ሰርክሏንም እዛው ሴሌክት ማድረግ ነው። ከዛ በኋላ ሼፕ ፎርማት የሚል አለ። መርጅ ሼፕስ የሚል ይመጣላችኋል። እዚህ ጋር መጣችሁ ፍራጅመንት። ኦኬ ሶ አሁን የተከፋፈለ ነገር አለ። ብዙም የማይታወቅ ሊመስላችሁ ይችላል። ኖርማሊ ግን አሉ። ሶ እዚህ ጋር መጥቼ ሴሌክት ሳደርግ እዚህ ጋር መጥቼ ወይ ደግሞ ሁሉንም አንዴ ኮንትሮል ኤ ተጭናችሁ ሼፕ ፎርማት ብላችሁ ኖርማሊ ቴምፖራሪ የሆነ የሼፕ እንትን አውትላይን ብትመርጡ እነዛ ነገሮች እንዳሉ ታያላችሁ። ኦኬ ሶ አሁን እነዚህን ነገሮች አልፈልጋቸውም፣ ዲሊት ማድረግ እችላለሁ። ኦኬ ሶ ይሄኛው just like this. Okay, now I can delete this line. Also, I can delete this line. So I have 4 quarters. እንግዲህ የሰርክል 4 ዲቫይድ የተደረጉ የተከፋፈሉ ነገሮች አሉ። ሶ እነዚህን የራሴን ዲዛይን ልስጣችሁ። ኮንትሮል ኤ ጫናለሁ። ኖርማሊ እዚህ ጋር መጥቼ ሜቢ አይ ካን ጊቭ ሰምቲንግ ዛት አይ ዋንት አውትላይን ሜቢ ወጥ እንዲመስልልኝ ነው ይሄንን የፈለኩት። ሶ አውትላይን ባንሰጠው የተሻለ ነው። እንደምታዩት እዚህ ጋር አውትላይን ባንሰጠው የአንድ ነገር የተለያዩ ፓርቶች እንዲመስልልን ማለት ነው። እሱን ነገር ባናደርግ መልካም ነው። ሶ ያ ጀስት ላይክ ዚስ። ስለዚህ አሁን እዚህ ጋር መጥቼ ዋን ብል ጀስት ላይክ ዚስ። እዚህ ጋር 2 3 and 4 ሜቢ ክሎክዋይዝ ላድርገው 3 4 ሶ አንድ ላይ ሴሌክት አድርጌ አይ ካን choose the way how the numbers should look like, just like this. Even this is not enough. Just እንደዚህ ላድርገው something. Yeah. So አሁን ኳርተሩ ተጠናቋል። ሶ ወደ ሌላው ስራ ነው የምገባው ማለት ነው። ስለዚህ አሁን ይሄ ፋይናል የሆነ ፖዚሽኑ መሆን መቻል አለበት። ፋይናል ፖዚሽን መሆን አለበት። ስለዚህ ይሄን ዱፕሊኬት ማድረግ ነው። እዚህ ጋር መጣችሁ ራይት ክሊክ አድርጋችሁ ዱፕሊኬት። አሁንም ዱፕሊኬት 4 ነገር ነው። 4 ዱፕሊኬት። ሶ አሁን ከመጨረሻው ጀምሩና ይችኛዋን ድሊት በማሳያችሁ መንገድ ይችኛዋንና ኮንትሮል ተጭናችሁ ይችኛዋን ድሊት ቦርዳችሁ ላይ ድሌት መጫን ነው። አሁንም ይችኛዋንና ይችኛዋን ድሌት። ሶ ሰምቲንግ አሁንም እንቀጥላለን። ያ እዚህ ጋር ትንሽ ሚስቴክ ሰርተናል። ሁለቱ ናቸው መጥፋት። ኦኬ ሶ ኖ ጋር እዚህ ጋር ዱፕሊኬት እናድርግና እችን ይዛችሁ ድራግ ወደታች። ኦኬ ሶ ይሄ መሙላት ስላለበት አሁን ይሄ የጠፋው ነው መጀመሪያ። ቀጣይ መጥፋት ያለበት እዚህ ላይ ይሄ ነው። ቀጣይ ይሄ አለ እንደገና ደግሞ ይሄ አብሮ መጥፋት አለበት። ሶ አሁን what I want to do is እነዚህ ሰርክሎች ናቸው። ሶ ይሄን ሁሉንም አንዴ አጠፋለሁኝ። ሶ I can insert something like maybe just like this የሆነ ሴናሪዮ መፍጠር ትችላላችሁ።
ይኖራችኋል። you can feel something like you want ይህንን ላጥፈው። ሰው እዚህ ጋር ከመጣችሁ በኋላ ዱፕሊኬት ላድርግና ከታሪክ ላምጣው። እዚህ ጋር ፔስት ሰብ ቶፒክ ዋን ሰብ ቶፒክ ዋን ኦኬ ሰብ ቶፒክ ዋን something like this ሳይዟን ልጨምራት እንደቀንሳት ማለት ነው። እንደዚህ ላድርገው ሲሆን ኮፒ ላድርግ ፔስት ሰብ ቶፒክ ቱ አሁንም ቀጣይ ፔስት ሰብ ቶፒክ ስሪ and then paste subtopic 4. So አሁን I can change the color for each. For example, I can make this one you see like this, for example. No. even በዚህ መንገድ ማየት ይችላለሁኝ። ሶ ሴሌክት እስከዚህ ድረስ ሴሌክት ላድርግና ሽፍት ተጭናችሁ ትራንዚሽን ዜን ሞርፍ ትራንዚሽን ሶ ኢፌክትስ ኦብጀክትስ መሆናቸውን ቼክ ማድረግ ነው። ሶ ሌትስ ሲ ዋት ሃፕንስ ስላይድ ሾው አሁን ያለ ሶ አሁን ኔክስት ብትሉ የሚፈጠረውን እናያለን። ያለ ሉክ በዚህ መንገድ የሆነ ሰምቲንግ መሙላት ወይ የሆነ ነገር የተከፋፈለ ነገር አብሮ ሲሟላ የሚፈጥረውን አይነት ቪው እንዲኖረው ማድረግ ትችላላችሁ ማለት ነው። ከዚህ በተሻለ ሞር አድቫንስ በሆነ መንገድ መስራት ይቻላል። ቶፒኮችን ቶፒክ የሆነ ሰብቶፒክ በመጨመር ፎር ኤግዛምፕል እዚህ ጋር ለምሳሌ ኢንሰርት ላድርግና ኢንሰርት ቴክስት insert your text here example p እንደዚህ ትንሽ እንዲያምር ማለት ነው። ኦኬ ሶ something like so አኒሜት ላድርገው something whip from right just like this. Yeah, so copy and paste and then paste okay, so here the whip must from left just like this. Now I must select both and copy then paste. So for here ሶስተኛ ይችኛዋን እንደምታዩት ይችኛው ሁለተኛ ትላለች። መጀመሪያ እንዳለ ነው መጠበቅ ያለባት። እሱ እናስተካክላለን። ሶ ዱፕሊኬት እናድርገው ይሄኛውን ለሶስተኛው ማለት ነው። ዘሴም የሆነ ትራንዚሽን ያለው ወይም አኒሜሽን ፍሮም ዘ ሌፍት። ሶ አሁን ይሄኛውን ዱፕሊኬት እናድርገው በቀጣይ ሶስቱም ጋር የተሟላ ሆኖ እንዲገኝ ኮፒ ፔስት ዋት ኤልስ እዚህ ጋር ዱፕሊኬት ላድርግና ኮንትሮል ፕላስ ዲ ሶ ዘ ዊፕ መስት ፍሮም ዘ ራይት just so let me see what happens to this specific thing. So next step then ነገር ይመጣል። Yeah, so I have to talk something about this topic, then next time I have to see just like የመጀመሪያው መታየት መቻል ነበረበት። ያ something የተፈጠረ ስህተት አለ። so እንደምታዩት ያ something ማንጠብቀው አይነት ነገር ተፈጥሯል። ሶ አራተኛው ጋር ስንመጣ ይሄኛውና
አኒሜት መሆን የለባቸውም። ሌሎቹ ሶስተኛው ብቻ ነው በአኒሜሽን መጨመር ያለበት። ስለዚህ ሴሌክት ያደረኩኝ ነን እለዋለሁኝ። ሶ እዚህ ጋር ከመጣው በኋላ ደግሞ ሶስተኛው ብቻ ነው አኒሜት መሆን ያለበት። ሌሎቹ ነን መሆን መቻል አለባቸው። ነን ሶ ያ ኦኬ ሶ just like this. Also here the animation must be for the second thing. ይሄኛው መጥፋት አለበት። just like this. so ይሄኛው አሁን ኖርማሊ ትራንዚሽን ስለሆነ ለዚህ ሼፕ አኒሜሽን ስላልጨመርንለት ዊዝ ፕሪቪየስ ማለት የምንችልበት ኬዝ የለም። ግን ኖርማሊ ትራንዚሽኑ እንደመጣ ዊዛውት ኤኒ ክሊክ እንዲመጣ ማድረግ እንችላለን። ሶ ዊዝ ፕሪቪየስ and this can be made also with previous። ስለዚህ ክሊክ የማደርገው ለትራንዚሽኑ ብቻ ነው። ኤቭሪቲንግ ያለምንም ክሊክ እንዲሰራ ማድረግ ይቻላል። ሶ with previous at the same time for here with previous ማድረግ ይቻላል። ሶ let me see what happens just like this። ሶ ክሊክ ማድረግ ለትራንዚሽኑ ነው። after that በራሱ ጊዜ ዲስፕሌይ ያደርጋል ቴክስቱን። አሁን ቀጣይ ስመጣ እንደምታዩት ሰምቲንግ ሞር የሚያምር ነገር ተፈጥሯል። አሁን ዘ ፕሮብለም ሰብቶፒክ የሚሉት ነገሮች አኒሜት መሆን የለባቸውም ሞር ዳይናሚክ ነገር እንዲፈጠርልን። ሶ ስለዚህ ይሄ ባይሰልፍ ምንም አይነት ነገር ባይፈጠር ጥሩ ነው። ግን እዚህ ጋር ማድረግ የሚኖርብኝ ምንም የተለየ ነገር አይፈጠርም። ግን the morph should be for the shapes only. So transition morph ጋር እንዳለ so there are words የሚል አለ፣ characters የሚል አለ እንደምታዩት። so objects ብል ዳይት ነገር ይፈጠራል። so ሜቢ ሞር አኒሜሽን ብንጨምርበት ፎር ኤግዛምፕል ይሄኛውን አኒሜሽን ፌድ አኒሜሽን ወይም ደግሞ just something like this. I can also add something string just like this. so ይሄኛውን all at once ማድረግ ይችላለሁ ወይም በፓራግራፍ አንድ ቶፒክ ስለሆነ ያን ያክል አዲስ ነገር የለውም። ግን ይሄኛውን ብከፋፍለው ዱፕሊኬት አድርጌ ይችኛዋን ኦኬ for example let me show you what happens to this. okay yes, must align properly. okay ጠጋ ማድረግ አለብኝ። ሰው የሆነ በቃ አሁን ይሄ ነው። so let me see what happens. ያ so something በጣም አሪፍ የሆነ ነገር ተፈጥሯል። ግን ይሄኛውን እኔ ክሊክ አድርጌ መሆን የለበትም። አፍተር ፕሪቪየስ ልበለው። ያ ማለት ሰብ ከሚለው በኋላ አብሮ የሚመጣ መሆን አለበት። ይህም ክሊክ ሳላደርገው ዊዝ ፕሪቪየስ ስላይዱ እንደመጣ መሆን መቻል አለበት። ሶ let me see. okay so let me make this after previous. so let me see the change. yeah okay so እንደዚህ አይነት ነገር ተፈጥሯል። I can make it more interesting. ሰዎች ጋር መጣችሁ ወደ ታች ብታወርዷት አሁን የሆነ ኦርደር ተፈጥሯል። ሰዎች ጋር መጣችሁ ብታው ሰብ ቶፒክ የሚለው ይመጣል መጀመሪያ፣ ከዛ ይሄ ነገር ይመጣል። ሞር አኒሜሽን እንዲኖረው ከፈለጋችሁ ሼፑን አሁንም ይሄን ሼፕ ጀስት የሆነ ነገር እንዲፈጠር ማድረግ ይቻላል። ሳምቲንግ እንደምታዩት ፍሮም ራይት፣ ከዛ ቴክስቱ ፍሮም ሌፍት ላርግና ቴክስቱ ዱሬሽኑን ትንሽ ብጨምረው ሞር ላይክ ዚስ። ሶ ሼፑ ከመጣ በኋላ ነው ቴክስቱ እንዲመጣ መሆን ያለበት። ስለዚህ ያን ድራግ አድርጌ ወደ ላይ ስለው ልክ ተመልከቱ ሰብ
topic, then the shape comes just like this. So I think this is better. So you can copy this to the other slides and see what happens. So for example, I can copy these things and see what the change looks like. So yeah, let me copy. Normally copy to see the characters. Paste. So duplicate, and here this shouldn't be animated. At the same time, I can paint the animation painter. So can paint this one. Yeah. So now I can have this one, and maybe topic 2. Okay, so again, select everything and copy and go to the next slide. Select everything, okay, and delete and paste. Here, subtopic 3, and this should be duplicated for the next one. Okay, and it must from this. Okay. No, actually this shouldn't be animated. And just like before, I can paint the animation for this quarter, just like this. Okay, now for the last slide, I can copy everything and paste there. Okay, so just do what I am doing, and and this should be duplicated and placed here. Okay, so this shouldn't be animated, and this must be come from right. Okay, so one more thing, I must paint the animation for the fourth quarter. Just yeah, so here it must from this one. Now let's see how things are going. Click, and subtopic 1 is coming like bouncing ball, and one more click. So the thing must be appear like this, so I can talk what I am presenting in this section. So next slide, I have to make it next subtopic 2. As you can see, yeah, but it requires me to next the second quarter, just like this. The third slide, yeah, so we can even make things better by removing the animation for subtopic 3, subtopic 2, just like this. Okay, yeah, for the fourth slide, as you can see, it seems like you are presenting in one slide, አንድ ስላይድ ላይ ፕሬዘንት እያደረጋችሁ እንደሆነ ነው የሚታወቀው። ነገር ግን አሁን እነዚህ አራት ነገሮች አሁንም አሁን ሞር የመጨረሻውን ማስተካከያ እናድርግ። እነዚህ ነገሮች አሉ ዊዛውት ኤኒ ባውንሲንግ ሜቢ አፒሪንግ ቢሆን በጣም አሪፍ ነው። ወይንም ጀስት ሜቢ ምንም አይነት ጀስት ባይኖረውስ ምን ችግር አለው? let me see how it looks like. No animation. Okay.
So this requires click, but I don't want to click. So after previous, after subtopic 1, yeah, after subtopic 1, and this should be also after this quarter. As the same thing, as you can see, it shows as click, but after press, and just like this, but it should be placed down, and this thing should wait. Okay, now yeah, and this one also shouldn't be animated. Then after previous, and this also after previous, but it must be placed below the shape. And finally, the fourth thing should be after previous, and the text after previous, but it should be placed below the shape. So just like this. Now one more time, let's see what it's look like. One click, next. So wait for subtopic one. So ምንም አይነት ክሊክ አላደርግም። ሰው እዚህ ጋር አወራለሁ፣ ቀጥላለሁ። ነገር ግን ቀጣዩን ስላይድ ለመሄድ አንዴ ክሊክ አደርጋለሁ። ሶ ሰብቶፒክ ዋን ብሏል። እንደምታዩት ኖርማሊ ማውራት እንዲጀምር ያደርገኛል። አሁን ቀጣይ ስላይድ ነካ፣ አንዴ ብቻ ነው የምነካው። እንደምታዩት ቶፒክ 3 የሚለው ነገር መጥቷል። ዜን ዘ ሾፕ ካምስ ኤንድ ዜን ዘ ቴክስት ካምስ ኤንድ ፋይናሊ ፎር ዘ ስላይድ as you can see the shape comes and you can talk as many as you can. So I think this is now very good project for your presentation. You can create such like slides that show how something divided into quarter and become unified and depending on your project. So በዚህ መንገድ ማቅረብ ትችላላችሁ ማለት ነው። ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ሌላ እንዲሰራላችሁ የምትፈልጉት ካለ ኮሜንት ማድረግ ትችላላችሁ። ይመቻችሁ።